2018 ዓመተ ምህረት የዩኒቨርሲቲ ኢንትራንስ ኤግዛም ተፈታኝ ለሆናችሁ ተማሪዎች በጣም ምርጥ የሆነ ኢንፎርሜሽን ይዤላችሁ መጥቻለሁ። ይህም ብዙ ተማሪዎችን ተጠቃሚ የሚያደርግ ትልቅ ኦፖርቹኒቲ ነው። በዚህ ላይ እስከ ቪዲዮ መጨረሻ ከቆያችሁ በእርግጠኝነት ጥሩ ነገር ታገኛላችሁ። ለማታውቁኝ በጸጋው እባላለሁ። ለእናንተ ይጠቅማችኋል የሚለውን ሐሳብ በዚህ ዩቲዩብ ቻናሌ ላይ ሼር አድርግላችኋለሁ። ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ዛሬ ለእናንተ ይዤላችሁ የመጣሁት በዘ ሲክሬት አካዳሚ ላይ የተዘጋጀው ትልቅ ስፖንሰርሺፕ ነው። በዚህ ፕሮግራም ላይ ምን ነገሮችን እንደምታገኙ እንዲሁም ደግሞ 2018 ላይ ለምትፈተኑት ፈተና ምን ያህል አስተዋጽኦ እንዳለው ስቴፕ ባይ ስቴፕ አሳያችኋለሁ። እንጀምር። በመጀመሪያ ይህ ፕሮግራም የተዘጋጀላችሁ ተማሪዎች አሉ። እነዚህም በአምና ወይም 2017 11ኛ ክፍል ውጤት ላይ ከ90 በላይ ያመጡ ተማሪዎች እንዲሁም ዘንድሮ በፈርስት ሴሚስተር ላይ ከ90 በላይ ያመጡ ተማሪዎች ይህን እድል መጠቀም ይችላሉ። በዚህ ላይ 3 ፓኬጆችን ማግኘት እንደምትችሉ ተናግረዋል ማለት ነው። የመጀመሪያው ከ2003 እስከ 2016 ያለው ኤግዛም ጥያቄዎችን ማግኘት ይቻላል። እንዲሁም ደግሞ እያንዳንዱ ዩኒት ላይ ኤክስፕላኔሽን ጭምር እንደምታገኙና በየሳምንቱ ዊክሊ ኤግዛም ማግኘት ትችላላችሁ። እንዲሁም ደግሞ ፕሪ ኤግዛሞችን ወይም ፕሪ ኢንትራንስ ኤግዛሞችን ደግሞ ራሱ ያዘጋጁ በየሳምንቱ የምትፈተኑበት ኦፖርቹኒቲ ነው ማለት ነው። ለዚህም ደግሞ በየቀኑ 50 ጥያቄዎችን በመስራት ራሳችሁን ቻሌንጅ የምታደርጉበት እንዲሁም ደግሞ ለኢንትራንስ ራሳችሁን ብቁ እንድታደርጉ በደንብ አድርጎ ለመስራት ትልቅ ኦፖርቹኒቲ። ለዚህ ደግሞ ከናንተ ምን ይጠበቃል? አፕሊኬሽኑን አውርዳችሁ ከዛ በኋላ ያመጣችሁትን ውጤት አፕታች ማድረግ ነው። ከዛ በኋላ ፍሪሊ መጠቀም ትችላላችሁ። አይ ቲንክ ይህ ነገር ይጠቅማችኋል ብዬ አስባለሁ። ምክንያቱም አሁን ላይ ከናንተ የሚጠበቀውን ነገር እያደረጋችሁ ከሆነ እያነበባችሁ ከሆነ አሁን በጣም የሚያስፈልገው ነገር ራሳችሁን ቻሌንጅ ማድረግ እንዲሁም ደግሞ ለፈተና እያደረጋችሁትን ያለውን ነገር ደግሞ መለካት ሜጀር የምታደርጉበት መንገድ ያስፈልጋል። ለዚህ ደግሞ ይህ እድል እንዳያመልጣችሁ ለእናንተ ይጠቅማችኋል ብዬ ስላሰብኩ እኔም ስለተጠቀምኩኝ ነው። አክቹሊ እናንተም ይህ ኦፖርቹኒቲ ብትጠቀሙ ይጠቅማችኋል ብዬ አስባለሁ። እስከ መጨረሻው ስለቆያችሁ በጣም ቴንኪው። የቪዲዮውን ሊንክ ከዚህ ዲስክሪፕሽን ላይ አስቀምጥላችኋለሁ። ገብታችሁ እዛ ላይ ቪዲዮውን በደንብ አይታችሁ መመዝገብ ትችላላችሁ። እንዳያመልጣችሁ። ቴንኪው። ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ። ወዳችኋለሁ። ሀብ ኤ ናይስ ታይም።